ናችሁ ሁሉ ሰላም። እኔ ጋር ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ዛሬ አዲስ ኦንላይን ስራ ይዤላችሁ መጥቻለሁ፣ ለወንዶችም ለሴቶችም ማለት ነው። እዚህ ፕላትፎርም ላይ እንዴት መስራት እንዳለብን እና እንዴት መክፈት እንዳለብን አሳያችኋለሁ ማለት ነው። በቅጡ ተከታተሉኝ። ይህን ዩቱብ ቻናል ደግሞ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳትረሱ። ኮሜንት ላይ ጥያቄም ካላችሁ አስቀምጡልኝ፣ ይመልስላችኋለሁ ማለት ነው። ስለዚህ ቀጥታ ዛሬ የምንከፍተው አንድ አፕሊኬሽን አለ፣ የኦንላይን ስራ የሚያሰራን ዴሊ ስራ የምንሰራበት ማለት ነው። ቀጥታ ወዴት እንገባለን? ወደ ጎግል ስቶር እንገባለን፣ ፕሌይ ስቶር ማለት ነው። ፕሌይ ስቶር ወረዲ አውርጄ ስለነበረ እኔ ሰርች ላይ ፖፖ ላይ ብላችሁ ሰርች ማድረግ ትችላላችሁ። ይኸው እዚህ ጋር ፖፖ ላይ ብላል። ፖፖ ላይ ብላችሁ ሰርች ታደርጋላችሁ። እኔ ከዚህ በፊት አውርጄም ስላለኝ እየሰሩበት ስለሆነ ኦፕን ይላል። ቀጥታ ኦፕን ብለን እንገባለን። ልክ እንደዚህ እንደገባን እዚህ ላይ መሳሳት ያለባችሁ ነገር ቤተሰቦቻችን፣ ውድ ቤተሰቦቻችን፣ እዚህ ላይ ጎግል አለ፣ አማራጮች ይሰጡናል። በእነዚህ አማራጮች ነው ይህን ፕላትፎርም መክፈት የምንችለው ማለት ነው። ፌስቡክ አለ፣ ኢንስታግራም አለ፣ ስልክ ቁጥር አለ፣ የተለያዩ ኢሜይል ቁጥር ምናምናዎች ካላችሁ ኢሜይል በእነዚህ መክፈት ይቻላል ማለት ነው። እዚህ ላይ መክፈት ስትችሉ ግን አንድ ጊዜ ብቻ ነው መክፈት የሚቻለው። ምክንያቱም አንዴ ነው እዚህ ላይ አሻራ የሚሰጠው። አሻራ ከተሰጠው በኋላ ሌላ መክፈት አትችሉም ማለት ነው። ሌላ ብትከፍቱ እንኳን አሻራ ሲሰጡ እምቢ ይላችኋል ማለት ነው፣ አይቀበላችሁም። ምክንያቱም አዲስ አይደላችሁም። እዚህ ላይ ይህ ፖፖ ላይ አንድ ጊዜ ብቻ ነው አሻራ የምትሰጡት፣ ሴቶችም ወንዶችም። ስለዚህ የምትከፍቱበትን መርሳት የለባችሁም። ለወደፊትም ስልካችሁ ቢጠፋ የሆነ ነገር ቢሆን ራሱ ያን ጎግል መልሳችሁ ማግኘት አለባችሁ። ፌስቡክቻችሁን መልሳችሁ ማግኘት አለባችሁ። በራሱ ነው መልሳችሁ ሎግናችሁ የሚከፍቱት ማለት ነው። ስለዚህ ዛሬ እኔ ደግሞ በምን ከፍቼ ላሳያችሁ? በጉግል ከፍቼ ያሳያችኋለሁ ማለት ነው። ጉግል አክሴፕት እናደርጋለን። አክሴፕት ትሉታላችሁ። ያው የተለያየ እንትናም ስላለኝ እኔ ከፍቼ ላሳያችሁ። ከዛ አግሪ አንድ ሼር ትሉታላችሁ። ትንሽ ጠብቆታለች፣ ያው ኔትወርክም ስለሚያስቸግረን። እዚህ ጋር ደግሞ መሙላት ያለባችሁ ነገር፣ መሳሳት ያለባችሁ ነገር ወንዶችም ሴቶችም ማዳመጥ አለባችሁ። እዚህ ጋር ለምሳሌ እዚህ ጋር አሁን ሁለት ወንድና ሴት እዚህ ጋር እንደምታዩት ማይክሮፎን ይዞ ቆመዋል ማለት ነው። እነዚህ እዚህ ላይ በምርጫ ነው የምንከፍተው ማለት ነው። ስለዚህ በየት በኩል እንከፍታለን? ይኸው እዚህ ጋር ይታያቸዋል አይደለ? ይሄ ሴት ማለት ነው። ሜል ፌሜል ሴት ነው። ሜል ደግሞ ወንድ ነው። ወንድ ከሆናችሁ በሜል መክፈት አለባችሁ። ሴት ከሆናችሁ ደግሞ በፌሜል መክፈት አለባችሁ። ይሄ ሲከፍቱ እንዳትሳሳቶች። ኢትዮጵያ ውስጥ ከሆናችሁ ደግሞ ያው ኢትዮጵያ ራሱ ያመጣል። ያው ያላችሁበት ሀገርም ከሆነ እንትና ይላል። ይሄ ደግሞ ቀናችሁ የተወለዳችሁበት ቀን ግዴታ መጻፍ አለባችሁ። ከዛ በኋላ ደግሞ እዚህ ጋር ደግሞ ሲም ነው ማለት ነው። ወንድ ሴት ከሆናችሁ ደግሞ እዚህ ጋር ፕሮፋይል ግዴታ ማድረግ አለባችሁ። ወንድ አረጋችሁን ብታደርጉም ችግር የለውም ለወንዶች። ለሴቶች ግን እዚህ ጋር ግዴታ ፕሮፋይል ሳታደርጉ ይሻይልም ማለት ነው። ስለዚህ ዛሬ ይሄ እነዚህን ነገር እንከፍታለን። እኔ ወንድ ስለሆንኩኝ ለዛሬ እዚህ ጋር ነው የምከፍተው፣ ወንድ ነኝ ስለሆንኩ ማለት ነው። ሴቶች ግን እንዳትሳሳቱ እሺ። እዚህ ጋር ነው የሴቶች። ከዛ ከከፈታችሁ በኋላ ይኸው እኔ ሜል ብያለሁ። ከዛ በኋላ ያው አገሬ ኢትዮጵያ ነች። ኢትዮጵያም ስለሆነች ችግር የለውም፣ ኢትዮጵያ አድርጎልኛል። እናንተ ግን ኢትዮጵያ ካላደርጋችሁ ኢትዮጵያ ውስጥ ከሆናችሁ እዚህ ጋር ይኸው ሰውም ዝርዝር አለ። እነዚህን መርጣችሁ የፈለጋችሁት ሀገር ማድረግ ትችላላችሁ ማለት ነው። የተወለዳችሁበት ተመረመተ ደግሞ እዚህ ጋር ነው ማድረግ አለባችሁ። እኔ 2000 ላድርገው ለምሳሌ 2000 አድርጌያለሁ። ኮንፍርም ታደርጋላችሁ። የ2000 ሲሜ ደግሞ በቃ ይቀመጥ ካልኩ ከፈለጉ ይቀመጥልኛል፣ ከፈለኩ ደግሞ መቀየር ይችላል ማለት ነው። ለማንኛውም እኔ አልቀይርም፣ ይቀመጥልኝ ማለት ነው። ስለዚህ ሴቶች ደግሞ እዚህ ጋር ፕሮፋይላችሁን ይሄን ነክታችሁ ነው የምታስገቡት፣ እንዳትረሱሽ። ከዛ ወደ ታች ትስቡና ይሄን ቁጥር ትጽፋላችሁ። እዚህ ጋር እዚች ጋር ማትረሱ ደግሞ ኢንቫይተር ይላል። ኢንቫይተር የምትለውን እሷን
እዚህ ጋር ቁጥር ጽፋላችሁ። እቺን ቁጥር እንዳትረሱ። እዚህ ላይ ጽፋችሁ ሳምቢት ብላችሁ ነው መግባት ያለባችሁ ማለት ነው። እዚህ ጋር 73 76 57 49 ማለት ነው። ይታያቸዋል አይደለ? ይኸው ይታያቸዋል። እዚህ ጋር ይታያቸዋል አይደለ? 73 76 57 44 ብላችሁ ትገባላችሁ። ከዛ እንደዚህ ካለን በኋላ ጨርሰናል ማለት ነው። እዚህ ጋር ቀጥታ ምን እናደርጋለን? እዚች ጋር ያለችውን እነካለን። ሰንቢት የምትለውን ሰንቢት እንላለን ማለት ነው። ቀጥታ ወደ ፕላትፎርም ነው የሚወስድን። ይሄው እንደምትመለከቱ ይሄን ኤክስ አድርጋችሁ ትወጣላችሁ። አሁን ከፍቼ ስለገባው ብቻ ሎጊን ስላደረኩ ብቻ 100 ኮይን ሰጥቶኛል ማለት ነው። እሷን ደግሞ ሪሲቭ ታደርጋላችሁ። ሪሲቭ ማለት እዚች ጋር ይታያለች አይደለ? እዚች ጋር እሷን ሪሲቭ ታደርጋላችሁ ማለት ሪሲቭ አድርገው ኮንግሬሽን ብሎኛል። ስከፍቼ ለገቡ እንኳን ደስ አለ ብሎኛል። ስለዚህ ኤክስ ታደርጋላችሁ። እነዚህ አሁን የምታያችሁ ኢትዮጵያዊ ናችሁ እንዳለ እየሰሩበት ነው እዚህ ፕላትፎርም ላይ ማለት ነው። እየሰሩ ነው እነዚህ አሁን በጣም እየሰሩ ሁሉም ማለት ነው። ሁሉም በምን ደረጃ እየሰሩ ነው። አንድ ቤት ገብተን ላሳያችሁ። ቆይ ይኸው ይሄ ልጅ ኤጀንስ ሆኖ ያስተማረ ነው ማለት ነው። ያስተማረ ነው ልጅ አሁን እዚህ ላይ እየሰራ ነው። አይታል እዚህ ጋር እኔ ተሳስቼ ጊፍት ሰጠሁት። ችግር የለውም። 30 ኮይን ሰጥቻለሁ ጊፍት፣ ግን 7 ቀርቶኛል ማለት ነው። እዚህ ላይ እንደዚህ ነው የሚሰራው። ስለዚህ እናንተ ደግሞ እንዴት ነው መስራት እንደምትችሉ አሳያቸዋለሁ ማለት ነው። ከዛ ወደዚህ ትገቡና ቀጥታ ትገባላችሁ። እዚህ ጋር እንዳላችሁ መረሳት የሌለባችሁ እዚህ ጋር አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እቺ አምስተኛ ላለችው የምትገቡት እዚህ ጋር ማለት ነው። አምስተኛውን ነክታችሁ ትገባላችሁ። ፕሮፋይላችሁ ስር ነው የሚወስደው። ሊክ ከምንሰራ ሴትም ከሆነ ወንድም ከሆነን ምንድነው የሚያደርገን እዚህ ጋር ምንሰራው ኮይን ነው። እነዚህ ኮይን ስንሰብስበን ስንቀያየር ወደዚህ ነው የሚቀየረው፣ ወደ ፖይንት ይቀየራሉ ማለት ነው። ፖይንት ደግሞ ምን ይሆናል ማለት ነው? ብር ይሆናል ማለት ነው። ስለዚህ እዚህ ላይ የምንሰራው እኛ ደግሞ ምንድነው? ብር ነው። ብር ፍለጋ እስከመጣን ድረስ ብር እንሰራለን ማለት ነው። ከዚህ አሁን ምን እናደርጋለን? እዚህ ጋር ወደ ታች ስክሮን ታደርጉና ማይ ኤጀንሲ የምትለዋን ትነኩታላችሁ። እዚህ ጋር አለቻና አይታያችኋል አለቻ እሷን ትነኩና ትገባላችሁ። ልክ ስትገቡ እንደዚህ ጆን አጀንት ይላል። ጆን አጀንት የአይዲ ቁጥር መሙላት አለባችሁ እዚህ ውስጥ። ምክንያቱም አንድ ላይ መስራት የለባችሁ ልጁ እንዲያስተምራችሁ የምትፈልጉ ሰው ስለሆነ ልጁም እዛ ላይ እየሰራ ስለሆነ ያስተምራችኋል። ስለዚህ ፕላትፎርም እንዴት መስራት እንዳለባችሁ እኔ ነኝ ማለት ነው። ስለዚህ አስተምራችኋለሁ። ጆን ብላችሁ ስትገቡ እኔ ጋር ስለሚደርሰው በዛን ሰዓት ፎሎ አደርጋችኋለሁ። መታችሁ እኔም ቤት ታዋሩኛላችሁ። እኔ ሁሌ ላይቭም አለው ፓርቲም አለው፣ እዛ ላይ እንገናኛለን ማለት ነው። ስለዚህ እዚህ ላይ መሙላት ያለብን ምንድን ነው? የቀደመውን ቁጥር ማንደሳት አለብን። የቀደመውን ቁጥር 73 76 57 44 ይኸው ምን አለን? ተካልኝ ፕላስ ጊዜሽ ብሎኛል ማለት ነው። እዚህ ጋር ይታያላችኋል። ኢትዮጵያ ተካልኝ ጊዜሽ ብሎ። ስለዚህ እኛ ደግሞ የቱ ጋር ነው የምናውቀው? እዚችኛ ከታች ያለችዋን ፕሊስ ኢንተር አጀንት የምትለዋን እናካታለን። አንዴ ጆን እናደርጋለን። ከዛ ኮንፍሮም እናደርጋለን ማለት ነው። ይኸው ምን አለን? ኮንግሬሽን እንኳን ደስ አለ ትክክል ሁኔታ አጠናቃል ብሎኛል። ስለዚህ ከዚህ እንወጣለን። ከዚህ ከወጣን በኋላ ደግሞ ምን እናደርጋለን? እዚህ ጋር አውቲዝም የምትለዋን ማለት ነው። እዚች ጋር ታያቸዋል አይደል? አውቲዝም የምትለዋን እሷን መንካት አለበት። እሷ ማለት አሻራ ነው ማለት ነው። አሻራ የሚሰጡት እዚህ ጋር ነው። አሻራ አንድ ጊዜ ብቻ ነው መስጠት የሚቻለው። ወንድም ከሆናችሁ ሴትም ከሆናችሁ ቅድም እንደነገርኳችሁ በአንድ ጊዜ ብቻ ነው መክፈት የሚቻለው። ስለዚህ አሁን አሻራ እንደ እንደሚሰጥ ላሳያችሁ። ነክቻለሁ ማለት ነው። እዚህ ጋር መርሳት ያለባችሁ ደግሞ እዚህ ጋር ደግሞ ዋትስአፕ የሚጠቀሙ ስልክ ቁጥር ትሞላላችሁ። ከዛ እዛ ላይ ቁጥራችሁን አስገብታችሁ ሴንድ ስታደርጉ ሜሴጅ ይመጣላችኋል። ሜሴጁን እዛ ላይ ትሞላላችሁ። ከዛ ኮንግሬሽን ብሎ ጨርሳችኋል ብሎ እዚህ ጋር ደግሞ አውቶ ፌስ
ፌስ አውቶሜሽን ይላል። እዚህ ጋር ፊታችን አሻራ የምንሰጥበት ማለት ነው። ስለዚህ እኔ ልንካው ፌስ አውቶሜሽን ብሎን ልንካውና ላሳያችሁ። ያው ከዛ በኋላ ደግሞ ምን ታደርጋላችሁ? ስታርትስ አውት ክሬፊት ይላል። እሷን ትነካታላችሁ ማለት ነው። አንዴ ንካት፣ ኮንፍርም እናደርጋለን። ኮንፍርም እንዴት እንደምትመለከቱት ማለት ነው። ቬሪፊኬሽን ይላል። እኔ ከዚህ በፊት ስለሞላሁት እሺ አይለኝም። ይኸው አይታችኋል አይደለ? እምቢ ብሎኛል ማለት ነው። እኔ ለምን እምቢ እንዳለኝ ታውቃላችሁ? እዚህ ከስር ይታያችኋል አይደለ? እዚች ጋር ይታያችኋል። ከዚህ በፊት ከፍቻለሁ። ስለዚህ እሱን አሳየን ማለት ነው። የኔ ቁጥር 73 76 እና 57 40። ስለዚህ ሁለተኛው መክፈት አችልም ብሎኛል። እናንተ ግን ይወስዳል። ሪቪው ላይ ሪቪው ካለ ማለት ወስደዋል ማለት ነው። ስለዚህ በዚህ መልኩ አሻራ መሙላት ትችላላችሁ ማለት ነው። ከዛ ወደዚህ ከዚህ እንወጣና ደግሞ እዚህ ጋር ደግሞ ስልክ ቁጥራችሁን እናስገባለን። ስልክ ቁጥራችሁ ታስገባላችሁ 09 ብላችሁ 9 ብላችሁ ተጀምሩና ታስገባላችሁ። ከዛ ነገ ስንት ታደርጋላችሁ ማለት ነው። ስለዚህ በዚህ መልክ ነው የሚሰራው ማለት ነው። ሌላ ደግሞ የሚሰራው እዚህ ስራ ላይ ልክ አንድ ቤት ስትገቡ ይኸው ልክ እዚህ ላይ ስትገቡ የላኪ ቦክሶች ምናምን አሉ። እዚህ ጋር አሁን ላኪ ቦክስ ለወንድም ለሴትም አለ፣ መስራት ይቻላል። ስለዚህ እንደዚህ ብላችሁ የምትገቡት ላኪ ቦክስ ማለት ደግሞ እቺ ነት ይታያችኋል አይደለ? እሷ 0 ስትሆን ትወስዳታላችሁ። በ24 ሰዓት ውስጥ 10 ጊዜ ነው የሚሰጠው። እሷ 40 ነው የሚሰጠው። እሷን ትወስዳላችሁ እየነካችሁ። ስለዚህ በዚህ መልክ ነው የምሰራው። ሌላ ጥያቄም ካላችሁ ደግሞ ኮሜንትን ማስቀመጥ ትችላላችሁ። የተለያየም ስራ ከፈለጋችሁ አንድ ላይ እንሰራለን ማለት ነው። ስለዚህ መልካም ስራውንላችሁ በዚህ መልክ መስራት እንችላለን። እዚህ ላይ መቀር እንችላለን። ወጣቶች ቤት ላይ እዚህ ላይ ፎከስ አድርጉና ቢሰሩበት ደስ ይለኛል። እና መልካም ጊዜ፣ መልካም ቆይታ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረግ እንዳይረሳ።